ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ያለው ጥቅስ ነው። አንድ አፍታ እናነባዋለን። ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ስለ እናንተ ማስበውን ሐሳብ እኔ ምን እላለሁ አለ እግዚአብሔር፣ አውቃለሁ፣ ፍጻሜውን ተስፋ እሰጣችሁ ዘንድ ነው እንጂ የክፉ ሐሳብ አይደለም። ፍጻሜው የሰላም ነው። የምንድን ነው? የሰላም ነው አለ። ይህ ደብዳቤ የተጻፈው ለእስራኤል ሕዝብ ነው። የእስራኤል ሕዝብ የት ሆኖ ነው የተጻፈለት? ባቢሎን ከተማ ውስጥ ተወርሶ 70 ዓመት ተፈርዶበት። 70 ዓመት የተፈረደበት ሰው የእግዚአብሔር ድምፅ አይፈልግም። ታውቃላችሁ፣ ተፈርዶበታል። ኦሬዲ ስንት ዓመት ተፈርዶበታል? 70 ዓመት። 70 ዓመት ባርነት ውስጥ እንዲወድቅ የተፈረደበት ሕዝብ ነው እና እነሱ ሁኔታውን አይተው ምን ብለው ያወራሉ? የኛ ነገር አብቅቷል፣ በቃ ስለዚህ እዚሁ መሞታችን ነው፣ እዚሁ ማለቃችን ነው። ኦሬዲ 70 ዓመት ተፈርዶብናል፣ እግዚአብሔርም ዝም ብሎናል፣ እግዚአብሔር የኛን ጉዳይ የሚያውቀው አይመስለንም ብለው የሚያስቡበት ሲቹዌሽን ላይ ናቸው። እንደውም ረስቶናል፣ አይሰማንም፣ ጉዳያችንም ያየው አይመስልም፣ ስለዚህ አያውቀውም ጉዳያችን ብለው ሲሉ እግዚአብሔር ስለ እናንተ ማስበውን አውቃለሁ አላቸው። ኧረ አንድ ሰው ጮህ አሜን ይበላ። አያውቀንም ሲሉ አውቃለሁ አላቸው። አንድ ሰው እስኪ እግዚአብሔር ይበል እስኪ፣ ስለኔ ያውቃል በሉ እስኪ። አንደበትህ ክፈት፣ እግዚአብሔር በል እስኪ፣ ስለኔ ያውቃል በል እስኪ። ሃሌሉያ! አንድ ሰው አሜን ይበል እስኪ። የሚያስፈራ ሁኔታ ውስጥ ያላችሁ፣ ከባድ ችግር ውስጥ ያላችሁ፣ የሆነ ፍርድ የተፈረደባችሁ፣ መውጣት አልችለውም ብላችሁ የገባችሁበት ጉዳይ ውስጥ ያላችሁ ሰዎች አምላኬ እግዚአብሔር እንዲህ ይላችኋል፣ እኔ ስለ እናንተ አስባለሁ። እግዚአብሔር የሚያስብለት ሰው ጮህ አሜን ይበላ። እንዴ እስኪ አንዴ እግዚአብሔር ያስብልኛል በሏ። ድጋሚ አንደበትሽን ክፈችና በአስቸጋሪ ጊዜ፣ በአስቸጋሪ ምዕራፍ፣ በአስቸጋሪ ሁኔታ ውስጥ ሰዎች አስቸጋሪው ነገር በሚያወሩበት ሰው ሁሉ አፉን አንድ አድርጎ ሰው ሁሉ በተነሳባችሁ በዚያ ሰዓት ላይ ሰው ሁሉ የሚያወራው ወድቋል፣ ጠፍቷል፣ እሷ አትመለስም፣ አልቆላታል፣ አብቅቶላታል ብለው ሲያወሩ እግዚአብሔር ግን ከሰው ጋር አብሮ ቆሞ ከጠላቶቻችሁ ጎን ሆኖ አዎ አብቅቶላታል፣ አዎ አልቀላት አይልም። አንተም በቃ አበቃልኝ፣ ሰው እንዲህ ብሎኛል፣ ያለውበት ሁኔታ እንዲህ ነው፣ እኔም ችግር ውስጥ ነኝ ያለሁት፣ እግዚአብሔር አይሰማኝም፣ አያውቀኝም ስትሉ እግዚአብሔር እንዲህ ይላል፣ በምንም ውስጥ ለፊ አውቅሻለሁ። አሁን ያለሽበት ነገር እኔ አውቀዋለሁ። እየወደቅሽ እግዚአብሔር እንዲህ ይልሻል፣ አውቅሻለሁ። ምን አለ ጮህ አሜን ብትል። ዘመድ ስታጪ ዘመድ የለኝም ስትይ እግዚአብሔር እኔ አውቃለሁ ይላል። ብቸኛ ሆነሽ እግዚአብሔር እኔ ያውቃለሁ ይላል። አንድ ሰው እግዚአብሔር ይበል እስኪ፣ ስለኔ ያውቃል በሏ። እግዚአብሔር በሸለቆ ስታልፉ ያውቃል፣ በተራራ ላይ ስታልፉ ያውቃል፣ እግዚአብሔር በማጣቱ ስታልፉ ያውቃል። አንዳንዶቻችሁ ከሰው በታች ሆናችሁት ለመኖር ስትሉ፣ የሰው ፊት ያያችሁትም ለመኖር ስትሉ፣ ከማንንም በላይ ከማንንም የተሻለ ማይንድ እያላችሁ ተሸንፋችሁ አይደለም። እኔ እንደውም አንድ ነገር ልበላችሁ፣ ከአስመሳይ ሰዎች ወጥቀው የተነሱ እውነተኛ ሰዎች ይሻላል። እስራኤላውያን ባቢሎን ገቡ። በምን ውስጥ እያለፉ ነው? በሸለቆ ውስጥ፣ በሞት ጥላ ውስጥ፣ በግዞት ውስጥ እያለፉ ነው። በሸለቆ ውስጥ እያለፉ፣ በችግር ውስጥ፣ በመከራ ውስጥ እያለፉ የምናልፍበት መንገድ እግዚአብሔር አያውቀውም ብለው ተጨራምተው ባሪያ ሆነው ሲያልፉ እግዚአብሔር እኔ ያውቃለሁ እኮ አላቸው። እናንተ እንዴት እንደምታልፉ፣ እንዴት እንደምትኖሩ እኔ ምን እላለሁ? አውቃለሁ። ማን እንደከበባችሁ፣ ማን እንደያዛችሁ፣ እንዴት እንደሆናችሁ፣ በማን ጥላ ስር እንዳላችሁ እኔ ነኝ ማውቀው አላቸው። ሰው የማያውቀው ነገር እግዚአብሔር ያውቃል። ብዙ ጊዜ ሰዎች አሁን ያለው ሁኔታችሁን ያውቃሉ፣ ነጋችሁን ግን ማየት አይችሉም። ነጋችሁን አያውቁም። እግዚአብሔር ግን ዛሬም ነገም ያውቀዋል። አንድ ሰው ጮህ አሜን ይበላ። ስለዚህ እንዲህ አላቸው፣ እኔ አለ ፍጻሜያችሁን አውቃለሁ አላቸው። ፍጻሜው ደግሞ ስለ ሰላም ነው አላቸው። አንድ ሰው ጮህ አሜን ይበል እስኪ። ክብር ለኢየሱስ ይሁን። ሰው ምንም ሊያስብ ይችላል። ማንም ምንም ስላንቺ ሊያስብ ይችላል። እግዚአብሔር ግን ስላንተ ማስበውን እኔ ያውቃለሁ አለ። አይታል ሰዎች በውድቀታችሁ ውስጥ ክብራችሁን አያዩም። በውድቀታችሁ ውስጥ ቀብር ነው የሚመለከቱት። ወደቅሽ አይደል አበቃላት ብለው እዛው መጥረቢያቸውን ይዘው እዛው ላይ ሊጨፈጭፉሽ ነው የሚመጡት። ባትነሺ ደስ ይላቸዋል፣ ቢያበቃልሽ ደስ ይላቸዋል። ሐሜታቸው በዚህ ስምሽ በዛ እንዲና እንዲያ እያደረጉ ከፍ ዝቅ እያደረጉ እንዳትነሺ ነው የሚያደርጉሽ። እግዚአብሔር ግን እንዲህ ይላል። እስኪ አንድ ሰው አሜን ይበላ። እኔ ስለ እናንተ የማስበውን ሐሳብ ምን እላለሁ? አውቃለሁ። ሰዎች እንዳሰቡት ቀብር ሳይሆን እኔ ማስበው ስለ እናንተ ፍጻሜ ያለው ሰላም ነው።
አንድ ሰው ጮህ አሜን ይበላ። በውድቀቱ ሰላም አለ። አንተ ከጎን ያለ ሰው ነው ካገ እግዚአብሔር ነው በውድቀቴ ውስጥ ክብር የሚያየው በለው። ንገራት እግዚአብሔር ነው በለው። በውድቀቴ ውስጥ ክብር የሚታየው በለው። ሲርበኝ ጥጋብ የሚታየው እግዚአብሔር ብቻ ነው። አንድ ሰው ጮህ አሜን ይበላ። ውይ ክብር ይሆንለት። ሰው ስትወድቅ ክብር አይታየውም። ሰው ስትወድቅ እንደምትነሳ አይታየውም፣ ትዝ አይለውም። ሰዎች ስትወድቂ፣ ሲርብሽ፣ ሲጨንቅሽ፣ ስታጪ፣ እጅሽ ባዶ ሲሆን፣ እጅ ባዶ ሲሆን እዛው እንደምትቀር ነው የሚያስቡት እንጂ እንደምትነሳ አያስቡም። አምላኬ ግን እንዲህ ይላል፣ ስለ እናንተ ማስበውን ሐሳብ እኔ አውቃለሁ። ፍጻሜው ተስፋ አለው። ተስፋ የለም፣ ተስፋ አለ። ሰዎች ተስፋ የለም ይላሉ፣ አለ። ነገሮች ተስፋ የሌላቸው ይመስላሉ፣ አለ። አንድ ሰው ተስፋ አለኝ ይበላ። ፍጻሜው ደግሞ የሰላም ነው። የሞት የውርደት አይደለም፣ የሰላም ነው። እግዚአብሔር መልካም ባያይልሽ ኖሮ ሰይጣን መዝገቡን እንደከፈተው ወዲያው አፈር ባለበሰሽ ነበር። ግን አምላኬ አልፈቀደለትም። እግዚአብሔር በእኔ ላይ መልካም አይቷል። እግዚአብሔር ባንቺ ላይ መልካም አይቷል። አምላኬ ባንተ ቤት መልካም አይቷል። አንድ ሰው ጮህ መልካም ታይቶልኛል በላ። መልካሙን ታይቶልኛል በላ። ርቃችሁ ትሄዳላችሁ ማስላለ እንደገና ትነሳላችሁ ማስላለ አሁንም ሰው ትሆናላችሁ ማስላለ አሁንም ክብር አለ ማስላለ አሁንም እንባችሁ ይታበሳል ማስላለ ይሄ ያልፋል ማስላለ ፍጻሜያችሁ የክብር ነው ማስላለ ክብር ባላያችሁበት ጉዳይ ላይ ሁሉ እግዚአብሔር ክብሩን ይገልጣል። የተዋረዳችሁበት ነገር ላይ እግዚአብሔር ክብሩን ይገልጣል። እውነት ሰዎች ስቆባችሁ ሊሆን ይችላል፣ እግዚአብሔር ክብሩን ይገልጣል። ሰው አትሆኝም የተባልሽበት መንደር ላይ እግዚአብሔር ክብሩን ይገልጣል። በጣም የተሰበራችሁበት ነገር ላይ እግዚአብሔር ክብሩን ይገልጣል። ጩሁና አንዴ አሜን በሉ አንዴ።